ሰላም ነው። እንዴት ናችሁ? እነዚህ ሽፎኖች መንገድ ላይ አይቻቸው በጣም ነው የሚያምሩትና ለማዘር ስጦታ ልገዛላት አስቤ ስንት ነች አሁን ለምሳሌ እቺ 3000 ብር ማለት ያን ያህል አልያዝኩም በመንገዴ ነውና ባይሆን ነጠላ ልግዛላት። ነጠላ እስከ ስንት ታገኛለህ? ነጠላ ከ600 እስከ 1500 ብር ነጠላ። እሺ በቃ ላስብበትና መጣሁ። ያው እንደምታዩት ነው 3000 ብር ነው ያለው። 3000 ብር ደግሞ ከገዛው እንደምታውቁት 2000 ብር ልትቀረኝ ነው። በዛ 2000 ብር ደግሞ ዘይት፣ ስኳር፣ ቡና ምናምን 1 ኪሎ ቡና 1200 ብር ነው። ቅድም ጠይቄ እንዴት እንደተወደደ በስመ አብ። ሰላም 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 ውድ የኔ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም ያው እንደተለመደው ብቻዬን የመጣሁት ወደፊት እየገፋን ነው እየሄድን ነው እና ወደ ቤት ለመግባት እየተቃረብን ነው። አንድ ቪዲዮ ነች የቀረችን። አሁን ከሰዓት ካለን ቀጥታ ወደ ቤት እንገባለን። ብር ልናወጣ ነው። እንግዲህ ሞባይል ባንኪንግ የለኝም አላስከፈትኩም። የዛኔ ለምሊ ማለት ከለምሊ ጋር አካውንት ስንከፍት ቸኩለን ስለነበር ሞባይል ባንኪንግም ኤቲኤምም ምናምን ሳናወጣ አካውንት ብቻ ነው ያወጣነው እና አሁንም ብራችን ሄደን እናወጣለን። ያቺን 5000 ብር አብቃቅተን የሚገራርም ዕቃ ላይን የሚስቡ ዕቃዎች ይዘን እንሄድና ወደ ቤታችን እንገባለን። እናም ያለው ነገር በቪዲዮ እናሳያቸዋለን። ወደፊት እየገፋን ነው። እንግዲህ እንዴት ነው ፍጥነታችን? አላማረብንም። ገና ወደፊት እንሄዳለን። ብዙ ነገር አሳያቸዋለሁ። ትልቅ ቦታ ደርሼ አሳያቸዋለሁ። ዛሬም ለምሊ ቅድም ደውላልኝ እና እንዴት ነው ያለው ነገር ምናምን አውርታኝ ጨርሰን ከተመቸን ማምሻ ለራት እመጣለሁ እራት አብረን እንበላለን ብላ ደውላልኝ ነበር። እኔም እሺ ብያለሁ እና ከሆነ ሰው ጋር ልታገናኘኝ ነው። የሆነ ሰው አሩቼልህ ነበር ከተመቸው አንድ ቪዲዮ ከሱ ጋር አብራችሁ ትሰራላችሁ ብላኛለች። እሺ ብያታለሁ። ለማንኛውም ነገር ማታን መጥቼ እናወራለን ብላ ያለው ነገር እያወራን ነው። ከሷም ጋር ያለን ነው። በቃ ከወንድሟ ጋር አብረን ነው። ታውቃላችሁ ያው ካሜራ ያዘልኝ እሱ ነው። እንደ ኬሚስትሪ መምህር የፈጠነ እያስተማረኝ ነው የምላችሁ። ቀን ሙሉ ሲያስተምረኝ እኔም የፈጠነ ነው ያስኩት። ኤዲት ታምኔል አሰራር፣ ኤዲቲንግ ምናምን በቃ ያለው ነገር ሁሉ ራሴ ነኝ ምሰራው። ካሁን በኋላ ራሴ ነኝ ምሰራው። እሱንም አላስቸግርም። በጣም አስተምሮኛል። ያው ቀላል ነው በነገራችን ላይ ስትገቡበት ቀላል ነው። ይከብዳል እንጂ ከገባችሁበት በኋላ እኔ በጣም የሚከብድ ነበር የመሰለኝ። በጣም የሚከብድ መስሎኝ ነበር። ነገር ግን ስገባበት በጣም ቀላል ነው። አሁን እየለመድኩ ነው፣ እየሰራው ነው። እናም ወደፊት እየገፋን ነው። ከዚህ በኋላ አብረን እንቀጥላለን። በሚገርም ሁኔታ በሚያምር ሁኔታ አዝናኝና አስተማሪ በሆነ መልኩ ወደ እናንተ እንመጣለን። ይሄ ቃሌ ነው። ከዚህ በፊትም ነግሬያችኋለሁ። ወደፊትም በተግባር የማሳያችሁ ይሆናል እና ማምሻ ፈጣሪ ካለ ከለምሊ ጋር ልንገናኝ ነው። ናፍቃኛለች የምር። እኔ በቃ እንደ እናቴ ነው ናፈቀችኝ። ማታ አብረን እራት እንበላለን ከተመቸኝ። አዲስ አበባ መንገድ ሄጃለሁ። ስመጣ እራት እንበላለን ብላኛለች እና ያለውን ነገር በኋላ እናወራለን። ቤትም ውሎዬን ምናምን እነግራታለሁ እንዴት እንደገፋው። እሷ ስታይኝ በጣም ትደሰታለች። በነገራችን ላይ ቪዲዮ አሁን ራሴ ነኝ የምሰራው እላታለሁ። በዚህ በጣም ትደሰታለች። በወንድሟም በጣም ትደሰታለች። ያው አደራ ሰጥታው አደራውን አልበላም። አብረነን ፏያልን ነው። በነገራችን ላይ ከተማው በጣም አምሮበታል። አሁን ወደ ራሴ ስመለስ ነው ያወቅኩት። ያው እየኖርኩበት ነበር፣ ግን ራሴን በጣም ስለጠላሁት በቃ ወደ ኋላ መመለስ ስለማልፈልግ ነው መሰለኝ ከተማው ማስጠልቶኝ ነበር። ውጣ በቃ መንፈስ እየተጸናወተኝ ነበር እና አሁን ወደ ራሴ ስመለስ ከተማው አምሮበታል። እየዞርን ነው ያለውን ቦታ እንዳለ ሁሉም ቦታ አልቀረንም። አንድ ቦታ የቀረን ቦታ የለም። ሁሉም ቦታ እየገባን ከተማው እያየን ገጠርም ወንዝም ጸጥ ያለ ቦታ እየሄድን ፏ እያልን ነው እና ወንድሜንም አመስግኑልኝ። ካሜራ የያዘው የለምሊ ወንድም ነው። እሱን ማስተምሮኛል። ከኔ ጋር ነበር እና ያለው ነገር እያሳየኝ ነው። አሁን ብር ለማውጣት እንሄዳለን። ያቺን ብር እንደነገርኳችሁ እያብቃቃን ዕቃ እንገዛበታለን። ከዛ በላይ
ከዛ በኋላ ወደ ቤት ምንገባ ይሆናል። አሁንም ሰዓትም ካለኝ ወደ ቤት እንገባለን። ሰዓት ከሌለኝ እንግዲህ ያውን ሰዓት ሄዷል፣ ሰዓቱ ሄዷል። ብቻ ሄደን ብር አውጥተን ዕቃ እንገዛዛለን። ቪዲዮ ካለኝ ወደ ቤት እንሄዳለን፣ ሰዓት ካለኝ ወደ ቤት እንሄዳለን። ከሌለኝም በቀጣይ ቪዲዮ መለከላችሁ ይሆናል እና ተከታተሉኝ። እናንተም እየመረጣችሁልኝ ምንድነው አግዙኝ እንጂ እኔ አላቅም፣ ብዙም አላቅም። ላይን የሚስበኝ ነገር ነው እንጂ የሚጠቅማቸው ነገር ቤት የሚጠቅም ነገር ምናምን አላቅም። ላይን የሚስብ ነገር ነው ዝም ብዬ የምገዛው እና ተከታተሉኝ። ያለውን ነገር እማሳያችሁ ይሆናል። ዕቃ እየገዛዛው ምናምን ያው ትንሽ ነች። አሁን ሰዓት ብር የለም ቅጠል ሆኗል እና እንደምታውቁት ነው በአሁን ሰዓት ምንም መግዛት አይቻልም። ትንሽዬ ዕቃ ነች 5000 ብር ትንሽ ዕቃ ቢገዛ ነው። አሁን ለማዘር የሆነ ነገር ልገዛዛ ብል አይበቃልኝም እና ያለውን ነገር አብረን ምን ይሆናል። እኔ ምንም አላቅም። ተከተሉኝ፣ እናንተ ማግዙኝ። የሚገዛው ዕቃ ይሄ ነው በሉኝ እና እወዳችኋለሁ። ተከተሉኝ እንግዲህ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ልይዝ ነው ሕይወቴ ይሄ ውድሜ ለሷ በፍቅሩ አምሮ ጎኔ ብራችን አውጥተናል። እንግዲህ አብረን እንገዛዛለን። የዘንድሮ ብር እንዴት ነው የከሳው? በስመ አብ የለም እኮ እና ተከተሉኝ ጋይስ፣ አብረን ዕቃ እንገዛዛለን። ያው አብቃቅተን የት አባቱ እንደሚያምር ይሄን ነበር ለማዘር አልብሶ ፏርጎ እስኪን ጠይቅ ብቻ ያው አቅም የለም ብዙ አልያዝኩም። 5000 ብር ብቻ ነው ያዝኩት። ምን ይዤ እንደምገባ አላቅም፣ ግን መንገድ ላይ ሳልፍ ብቻ ነው ይሄ ያየሁት እና በጣም ነው ያማረኝ። የምር በጣም ነው የተመቹኝ። አንዱን ገዝቼ ስጦታ ብሰጣት ደስ ይለኛል ለማዘር ስገባ። እስኪ እንጠይቅ፣ ያው ስንት እንደሚሉን እንጠይቃለን። ሰላም ነው፣ እንዴት ናችሁ? እነዚህ ሽፎኖች መንገድ ላይ አይቻቸው በጣም ነው የሚያምሩትና ለማዘር ስጦታ ልገዛላት አስቤ። ስንት ነች ማለት ለምሳሌ እቺ 3000 ብር በጣም ያምራሉ ልብሶቹ። እኛ ጋር ቀነስ አድርገን እንሰራው ለምኛ ለምሳሌ ማለት ያን ያህል አልያዝኩም በመንገዴ ነውና ባይሆን ነጠላ ልግዛላት። ነጠላ እስከ ስንት ታገኛለህ? ነጠላ ከ600 እስከ 1500 ወጣ ነጠላ። እሺ በቃ ላስብበትና መጣሁ። ያው እንደምታዩት ነው 3000 ብር ነው ያለው። 3000 ብር ደግሞ ከገዛው እንደምታውቁት 2000 ብር ልትቀረኝ ነው። በዛ 2000 ብር ደግሞ ዘይት፣ ስኳር፣ ቡና ምናምን 1 ኪሎ ቡና 1200 ብር ነው። ቅድም ጠይቄ እንዴት እንደተወደደ በስመ አብ ብር ዋጋውን ነው ያጣው የምር። ይህ ደግሞ ከዚህ በፊት የዛሬ 2 ዓመት ነው ምናምን ከብራዘር ጋር ሰጥተናት ነበር በ1000 ምናምን ብር ነገር ነው። እንደዛ ነገር ነው የገዛንላትና አሁን ፈጣሪ ይለን እንግዲህ እንዴት እንደምኖር ብቻ እሱ ያውቃል። እና ያው እንደምታውቁት 2000 ብር ነው የሚተርፈኝ። በ2000 ብር ደግሞ ምንም መግዛት አይቻልም። እያማረኝ ይቀራል ይሄ ሽፎን። እንደምታዩት የሚገራርም ልብሶች፣ ላይን የሚያሳሱ ልብሶች አሉ፣ ግን ለኪስ የሚያጠጉ ብር አልያዝንም። በቃ ያው አልሳካም። ለሌላ ቀን እገዛላታለሁ። አሁን ነጠላውን ይዤ እወጣለሁ። ነጠላ ብቻ ይዤ እወጣና ሌላ ቀን እገዛላታለሁ። በዚህ ሳምንት ውስጥ ነው የምገዛላት እርግጠኛ ነኝ። አገኛለሁ፣ እሰራለሁ ደግሞ እና ያው እንደምታውቁት ነው ቡናችን ይዘን ዘይታችን ይዘን ወደ ቤታችን እንገባለን። ለዛሬ አልተሳካልኝም እና እንግዲህ ነጠላ ያው 600 ብር ምናምን ነገር ነው። እሱን ይዘን እንወጣለን። በ600 ብር በ700 ብር እንዲሁም የሚቀንስ ካለ አሪፍ ነው፣ እሱን እንገዛለን። ነጠላዬን ይዤ እወጣለሁ። እዚሁ ጠብቀኝ። እንግዲህ ነጠላዎቹን አሳየኝ። አንተ ታውቃለህ። እቺ ባለ ስንት ነች? ቀለል ባለ
ነጠላው በጣም ያምራል። ያው አልዋሹንም ማለት ነው። 5,000 አድርግልሃል። እሺ ወይ በቃ በፌስታል እሱን አድርግልኝ። ያው ከሰው ነው የተላክነው የሚገራርም እቃዎች እዚህ ያሉ ተብለን አልዋሹም እንግዲህ ያው እቃችን እሺ 5,000 ነው ያልከኝ? እናመሰግናለን። እንግዲህ ሌላም ዕቃ እንወስዳለን። ማዘር እንደምትደሰትበት እርግጠኛ ነን። ነጠላችንን ይዘን ወተናል። 1500 ብር ተቀንሷል። እንግዲህ 3500 ብር ቀርቶናል። 3500 ብር ደግሞ እናብቃቃታለን። የሚገራርም ነጠላ ያበደ ነጠላ ለሷ የሚሆናት የሚያምር ትወደዋለች እርግጠኛ ነኝ። በስጦታ ዕቃ አሽገን ምናምን ነገር እንወስድላታለን። አሁን ደግሞ ዘይትና ስኳር ቡና እንገዛለን። ያው ስለማይችል ነው እንጂ ከዛም በላይ ሌላም ብገዛ ደስ ይለኛል እና ተከተሉኝ እንግዲህ